አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ምንድነው ዛሬ ሱመያ ሻይ ልታፈላልን ነው እንዴ እንዳትሉ፣ ለጸጉር ነው እንግዲህ። እዚህ ውስጥ የሌለ ነገር የለም። ጸጉራችን ላይ በቅንነት ቅመማ ቅመም አድርገን ወጥ እንሰራለን፣ በፈቃደኝነት ማለት ነው። እዚህ ጋር ያላደረኩት ነገር የለም። የሮማን ቅርፊት ራሱ ሳይቀር ሽንኩርት፣ ነጭ ሽንኩርት፣ ሮዝመሪ፣ ሻሂ፣ ነአነአ፣ ይሄ ደግሞ ወረቀጋር የሚሉት አድርጌያለሁ። ከርከዴ ከለሩ እንደዚህ ቀይ ያደረገው ከርከዴ። ይሄ ደግሞ ኩዝበራ ነው ወይ ወደቀ? ኩዝበራ ነው። ምንድን ነበር በእኛ እና እንደዛ አድርጌ ውሃ አድርጌ በአንድ እያፈላሁት ነው። ሲቆይ የረሳሁት ነገር ካለ እያገላበኩ ልንገራችሁ። ነአና ይሄ የሩማን ቅርፊት ነው፣ የሩማን ግሽር ማለት ነው። አይ ሁሉንም ነግሬያችኋለሁኝ። እና እንደዚህ ካፈላሁ በኋላ ሂናና ስድር አቦካና ያው ፀጉራችን ላይ እንቀባለን ማለት ነው። ከዛ ሳቦካ ደግሞ አሳያችኋለሁ። ይሄንን ግን ግጠሙት። ጠቃሚው ነገር በእንፋሎት እንዳይሄድ ግጠሙት ማለት ነው። እንደዚህ ስታፈሉ ይህ የምታዩት ይሄ ሂና ነው። ይሄ የምታዩት ሂና ነው። ይሄ ደግሞ ስድር የሚባለው ነው። ከሁለቱም የሚበቃችሁን ያህል ታደርጉና ቅድም ባፈላ ነው ውሃ አብረን በዚህ እናዋህደዋለን፣ እናቦካዋለን ማለት ነው። አያችሁት? ከለሩ ያምራል። ሻይም ስላለበት የከርከድም ስላደረኩበት ከዚህ ከሁለቱ ያው ልክ እንደ ፀጉራችሁ መጠን የሚበቃችሁን ያህል ታደርጋላችሁ። ከሁለቱም እኩል ነው ማድረግ ያለባችሁ። ለምሳሌ 3 ማንኪያ ሲድር ከሆነ 3 ማንኪያ ሂና እኩል ማለት ነው። እኔ ይሄ የሚበቃ ያህል እናንተ ለማሳየት ነው አርጌ በአንድ አርጌ አቀላቅለዋለሁኝ። አሁን ውሃውን እናጠነፍፈዋለን። ከዛ በሱ ጣብ እያደረግን በደንብ አድርገን ማዋሃድ ነው። እንደዚህ በሰፋያ ወይንም በማጠንፈፊያ ነው የሚባለው። በአንደዚህ ድርግም አይደለም፣ እንዳይቀጥንባችሁ ትንሽ እያጠነፈፋችሁ በደንብ አድርጋችሁ ታዋህዱታላችሁ። ይሄ ውሃው ተተረፋችሁ ማለት ነው። ይሄ ሂናውና ሲድሩን አብክታችሁ ይሄ ውሃው ከተረፋችሁ ፀጉራችሁን ሂናውን ከመቀባታችሁ በፊት በዚህ በውሃው ማለት ነው ፀጉራችሁን እንትን ትሉታላችሁ፣ ትነፉበታላችሁ በዚህ በበኻኽ ማለት ነው። ሂናውን ከመቀባታችሁ በፊት ከተረፋችሁ እርጥበት ሲኖረው ቆንጆ ነው ወደ ውስጥ እንዲገባ። ከዛ ይሄን ትነፉና ከዛ ትቀቡታላችሁ ሂናውን ማለት ነው። አያችሁት? በጣም ነው የሚያምረው። እንደውም ኬክ ነው ብሉኝ ይላል። የኬክ ሊጥ ነው የሚመስለው ማለት ነው እንደዚህ ስታዩት። ያው እኔ ስላልተመቸኝ ነው በአንድ እጄ ስለሆነ ስልክ ያዝኩት፣ በአንድ እጄ ስለሆነ ለዛ ነው እንጂ በጣም ነው የሚያምረው ከለሩ ማለት ነው። እና በደንብ አድርጋችሁ አማስሉት። እንደዚህ አያችሁት? ሲላጠጥ በጣም ነው ደስ የሚለው፣ ያምራል ማለት ነው። እና እንደዚህ አድርጋችሁ ተጠቀሙ። እንግዲህ እኛ ፀጉራችን ላይ የማንሰራው ነገር የለም። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልኝ። ይሄው በስተመጨረሻ ይሄንን ይመስላል። ያለባ